ይኸው ነግሬሽ ነበር። የሆነ ነገር ባይኖር እንለያይልሽም ነበር። ከሌላ ሴት ጋር ለመሆን ነው የኔ ፍቅር ቆፍሮ የቀበረው። መለያየታችሁ ካልቀረማ ሂጂና አዋርጂው። ሂጂ። በዚህስ ነው የሚቀይረኝ ማለት አልገባኝም። ቆይ እኔ ምን አጉድዬብህ ነው? በማንም ልቅምቅም። አንቺ ስርዓትሽን ያዢ። ባዲዝስ ስትቆጣ እኮ ከሴት ጋር የተያዝክ አትመስልም። ቢገባሽ በእንደዚህ አይነት ባህሪሽ ነው የተቃቃር ነው። ምንም ልሆን እችላለሁ፣ ግን እንዳንተ በየካፌው ከማንም ሰው ጋር ስውደለደል አላገኘኸኝም። ቢሆንም አንቺ የምታረጊው ቢበዛ እንጂ አያንስም። ጭራሽ አያፍርም እኮ ፍቅር በዛብኝ ይላል። ማረም እኮ ሲበዛ ይመራል። ትቾክያለሽ። አንዳንዴ ቅናትሽ ልኩን ያጣል። እኔን ነው ሰው ፊት እንደዚህ የምትለኝ? ቆይ ላስረዳሽ እናት። ምኑን ነው የምታስረጅኝ? ከኔ የተሻለ ሴት እንደሆንሽ ነው የምታስበኝ? ማንም ከማንም አይሻልም። ሰው መሻል ካለበትም ከድሮ ማንነቱ እንጂ ከሰው አይደለም። ጆ እንደሚወድሽ አውቃለሁ። እኔ እና እሱ የተገናኘ ነው ለቁም ነገር እንጂ አንቺ እንደምታስበው አይደለም። የምን ቁም ነገር? ነይ ቁጭ በይ ላስረዳሽ። እኛም የጀመርነውን በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ያሉ አባቶችን በዓት እናስጨርስ። አባቶቹ ወቅቱ ጠብቆ ከሚፈራረቅ ድርቅ፣ ዝናብና ብርድ እንታደጋቸው። ሁላችንም የሚቻለንን እናድርግ። ለማገዝ በኢትዮጵያ ንግድ ባንክ 1044 25 98 390 አቢሲኒያ 14 10 29 444